bültenin bu dilimine İran'da yaşananlara bakarak başlayacağız. Sıcak bir gelişme çünkü bir açıklama var. İran'da ekonomik kriz nedeniyle başlayan gösteriler የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ እንዲሁም የኒኩለር ስራሽን አቁሚ ወይም ይስተጓጎል ተብሎ ከአሜሪካ በኩል የሚቀርብን ማንኛውንም አይነት ቅድመ ሁኔታ እንደማትቀበል ተናግረዋል። በዝርዝር እንመለከተዋለን። ከዚሁ ጋር ተያይዞ ኢራን ከአሜሪካ ጋር በቶሎ ከስምምነት ካልደረሰች በጣም ከባድ እርምጃ እንደሚጠብቃትና እንደዚህ ቀደሙ በማስፈራሪያ የሚታለፍ ነገር እንደሌለ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይህም በዘገባችን ተጠናቅሯል፣ የምትሰሙት ይሆናል። ሌላው ዓለምን ያነጋገረው የኢራን አዲሱ የጉልበት ቋንቋ ኮራም ሻህር 4ና አዲሱ የጂኦፖለቲካዊ መልእክት ኢራን ዛሬ ለዓለም ያሳየችው ነገር ተራ ወታደራዊ ትርኢትም አልነበረም፣ ትልቅ መልእክት እንጂ። በዝርዝር የምንመለከተው ይሆናል። በመጨረሻም ሩሲያ በዩክሬን የካርኬቭ ግዛት ፈጸመች በተባለው የሰው አልባ የጦር አውሮፕላኖች ጥቃት ንጹሃን ዜጎችን ጨምሮ ብዙ ዩክሬናውያንን አጥፍታለች። ይህም በዝርዝር ከምንመለከታቸው መረጃዎች አንዱ ነው። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለዘትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎችን በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በፍጥነት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናምራለን። የኢራን ከፍተኛ መሪ አማካሪ ረቡዕ ዕለት በሰጡት መግለጫ የሀገሪቱ የሚሳኤል አቅም ቀይ መስመር መሆኑን ድርድር እንደማይደረግበትም አስታወቁ። የኢራን ከፍተኛ መሪ የሆኑት አያቶላ አሊ ካሜኔ ከፍተኛ አማካሪ ረቡዕ ዕለት በሰጡት መግለጫ የሀገሪቱ የሚሳኤል ልማት ፕሮግራም የማይደፈር ቀይ መስመር መሆኑን በድጋሜም አረጋግጠዋል። አማካሪው እንደገለጹት የቴህራን የባላስቲክ ሚሳኤል አቅም ለሀገራዊ ደህንነት ዋስትና የሚሰጥ መከላከያ በመሆኑ በማንኛውም ዲፕሎማሲያዊ መድረክ ላይ ለድርድር የሚቀርብ አጀንዳ ሊሆንም አይችልም ብለዋል። ይህ ቁርጠኛ አቋም የተሰማው በቴህራንና በዋሽንግተን መካከል እየተፋፋመ የመጣውን ውጥረት ለማርገብና ሊከሰት የሚችለውን ቀጥተኛ ግጭት ለመከላከል አዲስ የውይይት ምዕራፍ ለመክፈት ጥረት እየተደረገ ባለበት ወቅትም ነው። ይሁን እንጂ ኢራን ወታደራዊ አቅሟን በተመለከተ ያሳየችው ይህ ግትር አቋም የምዕራባውያንን ሀገር ሚሳኤሎችን እንደ ቀጠናዊ ስጋት በሚመለከቱበት ሁኔታ ላይ ተጨማሪ ተግዳሮትን ይፈጥራል ተብሎም ይታመናል። ዋሽንግተን ማንኛውንም የወደፊት ስምምነት የኢራን የሚሳኤሎች ፕሮግራምና የክልላዊ ተጽዕኖ ማካተት እንዳለባት ስትወተውት ብትቆይም የቴህራን ባለስልጣናት ግን የመከላከያ አቅማቸውን የሉዓላዊነት ጉዳይ መሆኑን በመጥቀስ ውድቅ እያደረጉትም ይገኛሉ። ይህ የሁለቱ ወገኖች የፖለቲካ ፍላጎት መጋጨት ወደፊት ለሚጠበቁ ንግግሮች ትልቅ እንቅፋት ሊሆን እንደሚችልም እየተነገረ ይገኛል። ከዚሁ ጋር ተያይዞ የኢራን አዲሱ የጉልበት ቋንቋና ኮራም ሻህር 4ና የጂኦፖለቲካዊ መልእክት ነው። ኢራን ዛሬ ለዓለም ያሳየችው ነገር ተራ ወታደራዊ ትርኢትም አልነበረም። በኢራን አብዮታዊ ጥበቃ IRGC ከፍተኛ የጦር አዛዦች ታጅቦ በድምቀት ይፋ የተደረገው ኮራም ሻህር 4 ወይም ካይበር ፓላስቲክ ሚሳኤል የቴህራንን ወታደራዊ ዶክትሪት ከመከላከል ወደ የማጥቃት ስልት ኦፌንሲቭ ስትራቴጂ ያሸጋገረ ታሪካዊ ክስተትም እንደሆነ ታይቷል። ይህ ሚሳኤል የኢራንን የመከላከያ አቅም ምሰሶ ብቻ ሳይሆን በመካከለኛው ምስራቅ ለሚገኙ ተቀናቃኞቿ የተላከም ግልጽ ማስጠንቀቂያና የኃይል መግለጫም ጭምር ነው። በቴክኖሎጂ ረገድ ይህ ሚሳኤል የኢራን ሚሳኤል ምህንድስና ጥበብ ጣሪያ ተደርጎም ይወሰዳል። እስከ 2000 ኪሎ ሜትር የሚረዝም የውጊያ ሽፋን ያለው ሲሆን 1500 ኪሎ ግራም የሚመዝን ግዙፍ የጦር ራስ ተሸክሞም ይምዘገዘጋል። የዚህ ሚሳኤል ዋና አስፈሪነት ያለው ግን በፍጥነቱና በቴክኖሎጂውም ላይ ነው። ከአካባቢው አየር ክልል ውጪ በማች 16 ከድምጽ ፍጥነት 16 እጥፍ እንዲሁም በአካባቢ አየር ውስጥ በማች 8 መጓዝ መቻሉ እንደ አሜሪካና እስራኤል ያሉ ሀገራት የሚተማመኑባቸውን የአየር መከላከያ ዘዴዎች አየር ዲፌንስ ሲስተምን ሰብሮ የመግባት እድሉ በእጅጉም አስፋፍቶታል። በተጨማሪም የጠላት ራዳሮችን ለማምለጥ ስቴልዝና የኤሌክትሮኒክስ መጨናነቅን ለመቋቋም የሚያስችሉ ዘመናዊ ቴክኖሎጂ የታጠቀ መሆኑ ኢራን በወታደራዊ ዓለም ያላትን የቴክኖሎጂ አቅምም አሳይቷል። የዚህ ሚሳኤል ይፋ መሆኑ ከወታደራዊ አቅም ባሻገር ያለው የፖለቲካ ትርጉምም እጅግ የጎላ ነው። ኢራን በኦማን ሙስካት በኩል ከአሜሪካ ጋር በተዘዋዋሪ የኒኩለርና የማዕቀብ ድርድር ለማድረግ በዝግጅት ላይ ባለችበት በዚህ ወቅት ኮራም ሻህር 4ን መምዘዟ በጠረጴዛ ዙሪያ የላቀ የመደራደሪያ ጉልበት ሊቨሬጅ እንድታገኝም ያስችላታል። ይህ እርምጃ ቴህራን ለምዕራባውያን ዲፕሎማሲያዊ ንግግር ብቻ ሳይሆን ወታደራዊ ጥንቻዋን በማሳየት
የኃይል ሚዛኗን ወደሷ ለማዘንበልም እየሰራች መሆኑን ያመለክታል። ሌላው በኳታር የሚገኙ የአሜሪካ ኃይሎች ከኢራን ጋር በተፈጠረው ውጥረት የፓትሪዮን ሚሳኤሎቻቸውን ወደ ተንቀሳቃሽ ተሽከርካሪዎችም አዘዋውረዋል። ሮይተርስ የሳተላይት ምስሎች ዋቢ አድርጎ እንደዘገበው በኳታር አልኡዳድ የአየር ኃይል ቤዝ የሚገኙ የአሜሪካ ኃይሎችን ከኢራን ቴህራን ጋር በተፈጠረው ውጥረት እየተባባሰ በመምጣቱ የፓትሪዮን የአየር መከላከያ ሚሳኤሎቻቸውን በተንቀሳቃሽ የጭነት ተሽከርካሪዎች ላይ አሰማርተዋል። አልኡዳዴ በአካባቢው ትልቁ የአሜሪካ ጦር ሰፈር መሆኑም የሚታወቅ ነው። ሪፖርቱ እንደሚያመለክተው የፓትሪዮት ሚሳኤሎች በተለመደው በአንድ ቦታ ተተክለው በሚቆዩ ማስወንጨፊያዎች ሴሚ ስታቲክስ ላውንቸርስ ፋንታ ኤም983 እና ኤችኢኤምቲቲ ተብለው በሚጠሩ ከፍተኛ የመንቀሳቀስ አቅም ባላቸው ተሽከርካሪዎች ላይም ተጭነዋል። ይህም ስልታዊ ለውጥ ሚሳኤሎቹ በኢራን በቀላሉ ኢላማ እንዳይሆኑ ለማድረግ ወይም አስፈላጊ ሆኖ ሲገኝ በፍጥነት ለማሰራት ታስቦም እየተደረገ ነው። የኮንቴስትድ ግራውንድ የሳተላይት ምስል ተንታኝ የሆነው ዊሊያም ጉድሂንድ ለሮይተርስ እንደገለጸው ይህ ውሳኔ ለፓትሪዮት ሚሳኤሎች ከፍተኛ የመንቀሳቀስ አቅምም ይሰጣቸዋል። ይህም ማለት በፍጥነት ወደ ሌላ አማራጭ ቦታዎችን ለማዘዋወር ወደ ቦታ ለመቀያየር ያስችላልም፣ ከኢራን ጥቃትም ለመሸሽ ትልቁ አማራጭ ነው ሲሉም ገልጸዋል። ከዚሁ ጋር ተያይዞ ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀበት ባለበት ጊዜ ትራምፕ ኢራንንም አስጠንቅቀዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ቢሆንም ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙኑ ትፈልጋለች በማለት በዲፕሎማሲያዊ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸውም አመልክተው የነበረ ቢሆንም ኢራን ግን የተለያዩ ምላሾችን ስትሰነዝርም ቆይታለች። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከቦችን ወደ መካከለኛው ምስራቅ ለመላክ እያሰብኩ ነውም ብለዋል። የአሜሪካው ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይም እንደሚገኙም ተናግረዋል። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ አንድ ሳምንት ያስፈልጋቸዋልም ብለዋል። በተጨማሪም የአሜሪካው መከላከያ ሚኒስቴር ቬኔዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያኑ አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክም ይችላል ተብሎ እየተሰጋም ይገኛል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ቀጣይ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብ ቅድመ ሁኔታንም ተችተዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለችው የኒኩለር መርሃ ግብሯ ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን ሀገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄ አትቀበልም ብለዋል። የኢራን ጠቅላዩ መሪ አያቶላ አሊ ካሚኔ አማካሪ የሆኑት አሊ ሻማኒም የኢራን የሚሳኤል ግንባታ ተቋም ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት አክለውም ገልጸውላቸዋል። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒኩለር ግንባታዋን እንድታቆም እንዲሁም ሐማስና ሄዝቦላህን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስም እንዲያደርጉ አጥብቀውም ይጠይቃሉ ተብሎም ይጠበቃል። በመጨረሻም ሩሲያ በዩክሬን የካርጊቭ ግዛት ፈጸመች በተባለው የሰው አልባ የጦር አውሮፕላኖች ጥቃት ሲቪል ዩክሬናውያኖችን ጨምሮ ወታደሮች መገደላቸውን የአካባቢው አስተዳደር አስታውቀዋል። በሩሲያና በዩክሬን መካከል ለዓመታት የቀጠለው ደም አፋሳሽ ጦርነት አሁንም በሲቪል ዜጎች ላይ ከፍተኛ ሰብአዊ ቀውስ እያስከተለም ይገኛል። በቅርብ ሰዓታት ውስጥ የሩሲያ ጦር በዩክሬን የካርኪቭ ግዛት ላይ በፈጸመችው መጠነ ሰፊ የሰው አልባ የጦር አውሮፕላን ድሮን ጥቃት 4 ንጹሃን ዜጎች ለህልፈት መዳረጋቸው የአካባቢው አስተዳደርም በይፋ አስታውቋል። ይህንን ጥቃት እጅግ አሳዛኝ የሚያደርገው ደግሞ ከሞቱት ወገኖች መካከል 3ቱ ገና የህይወትን ጣዕም ያልቀመሱ ህጻናት መሆናቸውም ነው። ጥቃቱ ያነጣጠረው በመኖሪያ መንደሮች ላይ እንደነበረና ይህም በንጹሃን ላይ የሚደርሰውን ሰቆቃ ይበልጥ አባብሶታል። በተለይም በሆድኪቭ በተባለች ከተማ እኩለ ሌሊት ላይ የተፈጸመው የድሮን ድብደባ የመኖሪያ ህንፃዎችን ወደ ፍርስራሽነትም ቀይሮታል። በፍርስራሹ ውስጥ ተቀብረው የነበሩ 3 ሰዎችም በነፍስ አድን ሰራተኛ ጥረት በህይወት ቢወጡም በአካላቸው ላይ የደረሰው ጉዳት ግን እጅግ አሳሳቢ መሆኑም ተገልጿል። ጉዳቱ ከደረሰባቸው መካከል አንዲት ነፍሰ ጡር ሴትና የ73 ዓመት አረጋዊ
ይገኙበታል። ይህ ድርጊት በጦርነቱ ቀጥተኛ ተሳትፎ የሌላቸውን ዜጎች፣ ሕፃናትንና ደካሞችን የጥቃቱ ሰለባ የሆኑ መምጣታቸው በግልጽ የሚያሳይ ሌላኛው የጦርነትም ገጽታ ሆኗል። በዲፕሎማሲው ረገድ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ወደ ሰላም ጠረጴዛ ለማምጣትና ግጭቱን በስምምነት ለመቋጨት ከፍተኛ ጥረት እያደረጉ ቢቆዩም እስካሁን ድረስ በመሬት ላይ የታየ ተጨባጭ የሰላምን ፍንጭ የለም። ይልቁንም ንግግሮቹ በሚቀጥሉበት ወቅት ጥቃቶቹም ተባብሰው መቀጠላቸው ለሰላሙ ሂደት ትልቅ እንቅፋትም እንደሆነ ይታያል። ሁለቱ ሀገራት በሲቪል ዜጎች ላይ ለሚደርሰው ጥቃትና ለሚፈሰው ደም አንዱ ሌላኛውን ተጠያቂ በማድረግ የቃላት ጦርነት ውስጥ ቢገኙም በየቀኑ የሚረግፈው የሰው ኃይል ግን የዓለም አቀፍ ማህበረሰብን ስጋት ውስጥም ጥሎታል። የዘትሩዝ ሚዲያ ቤተሰቦቻችን ለሰዓቱ የነበረን ዓለም አቀፋዊ መረጃ ይህንን ይመስላል። በሌላ ትኩስ መረጃ እንድንገናኝ የቻናላችን ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ እንድትቆዩን የጋበዝን፣ እኛ ግን ከወዲሁ ቸር ቆዩ እንላለን።